ሶፍት ስኪልስ ስለ ይሄንን ሪሌሽንሺፕ how do you decide that relationship management ምንድናቸው ፋክተሮቹ? 85% ሰዎች የሚያስፈልጋቸው ይሄ human skill ሰዋዊው ስኪል ወይም ደግሞ ክህሎት እንጂ ቴክኒካል ስኪሉ ብዙ አይደለም። ኤፊሺንሲ ላይ ለሚያተኩረው አሰራር ሰውን በጣም ሪፒቲቲቭ የሆነ አንድ አይነት ስራና ሞር ፐርፎርማንሱን ብቻ በስኪል ቤስድ ብቻ የሚሰራበት ማስል ወርከር በጣም እንትን የነበረበት ነው። አሁን ግን ከማስል ወርከር ወደ ኖሌጅ ወርከር we are in the age of the knowledge worker። አሁን ከኢንዱስትሪያል ማይንድ ሴት ወጥተን ወደ ኢንፎርሜሽን ኤጅ ማይንድ ሴት ስንመጣ human relations become very important። ብዙ ሰው የተግባቦት ክህሎት የመናገር ክህሎት ብቻ ይመስለዋልና ማዳመጥ በጣም ትልቁ አስፈላጊ ክህሎት ነው። ለአንድ መሪ ትልቁ አቅሙና ሰዎች ላይ የሚኖረውን የተጽዕኖ መጠን የሚመዝንበትም ተጽዕኖ የሚያደርግበትም አንደኛው ነገር የሚያደምጥበት መንገድ ነው። መረጃን አንዳንዴ አድራሻው ለልብህ ይሆናል፣ አንዳንዴ ለጭንቅላቴ ይሆናል። አንዳንዴ የተሰጠ መረጃ መልእክቱ ለልቤ ነው ወይስ ለጭንቅላቴ ነው ወይስ ለአክሽን ነው ብለ መለየትም ትክክለኛ አድራሻው መለየትም በጣም ኢምፖርታንት። አባዬ ወደኩኝ ብሎ ሲነግረው አባት በእግሩ እኮ ነው የሚመልሰው። ሂድና ሱቅ ፕላስተር ግዛ ብሎ ከሰጠው ሜሴጁ ትክክለኛ ቦታ አልደረሰም ማለት። ስንት ጊዜ ነው የምትወድቀው አንተ? ደግሞ ትናንትና መውደቅ ከትናንትና መውደቅ ምናምን ነገር ሰባት ሁሌ መውደቅ ነው እንዴ አንተ ልጅ ደግሞ ምናምን ብሎ ካለው ሰውየው ዳታ ነው የወሰደው ማለት ነው፣ የመውደቅ ዳታ። ሜሴጁ ዱ ዩ ኬር ተጎዳሁልህ ለልጄ ያለውን ፍቅር ነው። አሁን ልጁ የራበው ፍቅር ነው። ያኔ እንድትመልስለት የፈለገው ምንድነው? እኔን አይዞህ እስቱ የቱ ጋር የመጣ አይዞህ ምናምን ብለህ አባብለህ አግፈኸው ይዘኸው ላቡን አሳይተህ ያንተ ፔን የኔ ፔን ነው ብለህ ፍቅርህን ገልጸህለት ተጎዳህልኝ እንድትለው። ለምሳሌ አሁን ሴቶች ዳይሬክት አይደሉም። ሃኒ አር ዩ ሃንግሪ አለችው። ብርቦሃል ወይ ብላ ነው ባሏን የጠየቀችው። ሃይዌይ እየነዳና አለመራቡን ቼክ አደረገ። አይ ኖ አራበኝም ግን አኮረፈች። ሊረዳው ያልገባው በቃላቶች ውስጥ ያለው ሊያቅ የሚገባው ምንድነው? እሷ ርቧታል ማለት ነው። እኔ ሴቶቹ ለምን እንደዚህ አይነት ከምትመጡ ቀጥታ ርቦኛል ብትሉ ምን አለ እረፍት ብሰጡ ስንለው አይ ይሄንን ካላወቀ ምኑን ባል ሆነው። ስለዚህ የባል ፕሮቶኮል እነኚህን መተርጎም ሁሉ ይጠይቃል ማለት። የትዳር ፕሮቶኮል ቀጥታ ሳይነገረው ካልገባ ሰውየው ለአቅመ ባል አልደረሰም ማለት ነው። የፕሮቶኮል ጉዳይ